ይሄ ጥያቄያችን መጀመሪያ ይህ ኮሚቴ እንዴት ተመሰረተ? ለአመሰራረቱስ መግቢያ የሆነው ነገር ምንድነው? ከተመሰረተ በኋላስ የሚወሩ ነገሮች አሉ። ኮሚቴው የተሰባሰበው በስልጣን ፈላጊዎች ነው። ሆም ብለው እነሱ መጅሊስን አውርደው ለራሳቸው ስልጣን ሊይዙ ነው እየተባለ ይወራል። በዚህ ጉዳይ ላይ እንግዲህ ምን ትላላችሁ? ከኮሚቴው አጀማመር ጋር አብሮ የተያያዘ ኮሚቴው የተመሰረተው ኮሚቴ እርስ በርሳቸው ተከፋፍለዋል የሚባል እንትን አለ። ይሄንንስ እንዴት ታዩታላችሁ? طيب بسم الله الرحمن الرحيم ኮሚቴ የተመሰረተበት መነሻ አወሊያ ትምህርት ቤት የተነሳ ችግርን መሰረት አድርጎ ተማሪዎች ያደረጉት ተቃውሞ ነበር። ይህ ተቃውሞ የራሱ የሆኑ የያዛቸው አስተሳሰቦች ነበሩ፣ የራሱ መነሻዎች ነበሩት። የኢትዮጵያ ሙስሊም በመጅሊስ ላይ ቀጥሎም ደግሞ አህባሽ በሚያደርገው እንቅስቃሴ በየአካባቢው የሙስሊሙ የመቁሰል በችግሩ ደግሞ ተጠቂ የመሆን ሂደቶች ነበሩ። በየአካባቢው የሚነሱ ቅርጽ ያላዙ ሂደቶች ነበሩ። ያወሊያው ክስተት መጅሊስ መረከቡ ጋር ጀምሮ የሰዎች የተለያየ አመለካከት ነበር። ነገር ግን ሁሉም ሙስሊም አንድ የሚያደርግ ክስተት ተከሰተ። ያ ምንድነው? ህጉ በማይፈቅድለት የአሰሪና ሰራተኛ ህግን በጣሰ መልኩ ተማሪዎች መምህራንን አባሮ ኮሌጅ ዘግቶ ይህንን ተቃውሞ የተነሱ ተማሪዎችን ደግሞ በንቀትና በጉልበት ጫና ለማድረግ ያደረገው ሂደት ይህም አልፎ ደግሞ አወሊያን ማዕከል አድርጎ አህባሽን የማስፋፋት አጀንዳውን ሲጀምር ህዝበ ሙስሊሙ በአንድነት ይህን ጉዳይ ወደ መቃወሙ ሄደ። ተማሪዎች ያደርጉት የነበረው እንቅስቃሴ ከእድሜያቸው በበለጠ በጣም ብስለታቸውን ያሳየ የህዝበ ሙስሊሙን ልብ ትርታም የያዘ ጉዳይ ነበር ይዘው የተነሱት። ጥያቄያቸው ሳይመለስ ሲቀር የችግሩን ሳይሆን የችግሩ መንስኤውን መቃወም ጀመሩ። ያም ማለት የችግሩ መንስኤ መጅሊስ ነውና መጅሊስን መቃወም ጀመሩ። ይህንን ሂደት ተከትሎ ህዝበ ሙስሊሙን ሁሉ ጥሪ ያደረጉ። በጊዜው የነበረ ክስተት ሁሉንም ሰው ግራ የሚያጋባ ነበር። በሁሉም ሙስሊም ላይ ትልቅ ኃላፊነት የሚጥል ነበር። ተማሪዎቹ እዚህ አድርሰናል፣ የህዝበ ሙስሊሙ ኃላፊነት ነው፣ ይህንን ዳር ልታደርሱ ይገባል የሚል ስሜት ያለው ፕሮግራሞች ነበሩ። ይህን ፕሮግራም ተከትሎ በሚቀጥለው ሳምንት ላይ ወይም ከጁምዓ በኋላ ባለው እሁድ ቀን ማንነቱ ያልታወቀ ሰው ጥሪ ያደርጋል። በዛ ጥሪ ላይ የተከሰቱ ነገሮች ጥሪውም አይታወቅም፣ መድረክ መሪም ስርዓት አልነበረው፣ የሚነሱ ጥያቄዎችም በጣም የተዘበራረቁ ነበሩ። ግን የመድረኩ መቋጫ የሆነው ይህ ህዝብ ዳዒዎች የት ነው የሄዱት? ይሄን ህዝብ ሊመሩት ይገባል፣ አቅጣጫ ሊያሳዩት ይገባል የሚል ወቀሳዎች በስተው ነበር። መድረክ ላይ ዲን ሲያስተምሩ የነበሩ ሰዎች እንዲህ አይነት አሳሳቢ የዲን ጉዳይ ሲይበጣ የት ሸሹ የሚል መሰረታዊ ጥያቄ ተነስቶ ነበር። ይህንን ሁኔታ በቅርብ ያየ ሰው በፍጹም ችላ ሊለው እና ሊተው የሚችል አይነት ሁኔታ አልነበረም። ህዝቡ ምን ያህል የቲም እንደሆነ በጉዳዩ ደግሞ ውስጡ ምን ያህል እንደተነካ የሚያሳይ ክስተት ነበር። ይህን ክስተት ተከትሎ ቀጥሎ ያለው ጁምዓ ምናልባት በፊት ለፊት የነበሩ የተወሰኑ በዳዕዋ መድረክ ላይ የሚያውቋቸው ሰዎች ተነስታችሁ ይህን ጉዳይ ልትመሩ ይገባል፣ መስመር አስይዙ የሚል ጥያቄ አነሱ። ይህን ጥያቄ መሰረት አድርጎ ነው በጊዜው 3 ሰዎች ተመረጡ። የተመረጡት ሰዎች በምን መልኩ መቀጠል አለበት የሚለውን ነገር በመወያየት የነበረው ጊዜ አጭር ስለነበር ጥያቄው መጀመሪያ ነጥሮ መውጣት አለበት። ስለዚህ እዚሁ ያለው ሰላት ሊሰግድ የመጣው ሙስሊም ማህበረሰብ ጉዳዩን ተቃውሞ አሳስቦት የመጣው ሙስሊም ማህበረሰብ ጥያቄው ምንድነው የሚለውን ነገር ከራሳቸው እንስማ። ቀጥሎ ደግሞ ይህ ጥያቄ ህጋዊ በሆነ መልኩ ለመንግስት አካላት የሚያደርስ ኮሚቴ እንምረጥ። ይህን ተከትሎ ይህን ፕሮግራም እናካሄድ በሚል ስምምነት ላይ ተደርሶ ህዝቡም ይህኑ ሐሳብ ተቀብሎ የተለያዩ ጥያቄዎች ቀረቡ። ከቀረቡ ጥያቄዎች ውስጥ ነጥረው የወጡትና የብዙ ሙስሊም ጥያቄ የሆነውን ለይተን አወጣን። ተለይቶ ወጣ። ቀጥሎ ያለው ደግሞ ኮሚቴ እንዲመርጥ ነበር የተደረገው። በቀኑ ሰዎች ዳዕዋ ላይ
ዲን ትምህርት ላይ የሚያቋቸውን የተለያዩ ሰዎች መርጠው ከዛ ውስጥ 20 ሰው ተመረጠ። ይህ እነዚህ 20 የተመረጡ ሰዎች ቀጥሎ ጥሪ ተደርጎ ውይይት አደረጉ። የነበረው ስብጥር ክፍተት ስለነበረው ድጋሚ ኮሚቴውን ማስተካከል እንደሚገባ መተማመን ላይ ተደረሰ። በእድሜ ጠና ያሉ ሰዎች እንደሚያስፈልጉ፣ ዑለሞች ሊኖሩበት እንደሚገባ፣ ከዛም አልፎ ምሁራንም ሊኖሩበት እንደሚገባ በመተማመን ይህንን ነገር ስብጥሩን ሊያሟሉ የሚችሉ ሰዎች ተመርጠው ድጋሚ በህዝብ እንዲጸድቅ ተደርጓል። ህጋዊነቱንም እንዲጠብቅ ፔቲሽን ተፈርሞ ፔቲሽኑን መሰረት አድርጎ ነው እንቅስቃሴውን የጀመረው። የተመረጡት 17 ኮሚቴዎች ከጀመሩበት ጊዜ ጀምሮ እጅግ በሚገርም መስማማት ላይ መግባባት ላይ ነው እስካሁን ድረስ ሲያካሂዱት የቆዩት። በመካከል መከፋፈልም ይሁን የተለየ አቋም ይዞ በልዩነት የተፈጠረበት ሂደት አልነበረም። ስርዓቱን የጠበቀ ሸሪዓው የሚያዘውን ሹራ አደብ የጠበቀ ውይይቶችን በማድረግ በአላህ ተውፊቅ ያለምንም ልዩነት ምናልባት በጣም በሚገርም ስምምነት እዚህ ልንደርስ ችለናል።